አልሀበሻ ኢስላማዊ ካሴቶችና መጽሐፎች መሸጫ ይህንን ትምህርት ሲያቀርብሎ ታላቅ ደስታ ይሰማዋል። السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، وصلى الله وسلم وبارك على عبده ورسوله محمد وعلى آله وصحابته أجمعين. أما بعد، فأسأل الله عز وجل أن يرزقني وإياكم الإخلاص في القول والعمل. الله سبحانه وتعالى هن الفترة ألم يسكن البت تلقوا ألاما ፍጥሯን እሱን በብቸኝነት እንዲያመልኩ መሆኑን ሁላችንም እናውቃለን። ይህ ትልቅ ዓላማ የሚሳካበት ዋናው ነገር አላህ ሱብሓነሁ ወተዓላ በመልካም ባህሪዎቹ ማወቅ፣ ስሞቹን ደግሞ እንደዚሁ ከነትርጉማቸው መገንዘብ፣ ከዚያም ደግሞ አላህ ሱብሓነሁ ወተዓላ የሚገባውን ልቅናና ለሱ ደግሞ ተገቢ የሆኑትን ታላላቅ ባህሪያት ማጽደቅ እና እነዚህን የሚሳሰሉ ነገሮችን አንድ ሙእሚን የሆነ ሰው ሲያረጋግጥ የተውሂድን ዘርፎች ሙሉ ለሙሉ አሟልቷል ማለት ይቻላል። የተውሂድ ጉዳይ አስፈላጊነት ብዙ መለፈፍ የሚያስፈልግበት ርዕስ አይደለም። ሆኖም ግን ዛሬ የምንናገርበት ርዕስ ጠለቅ ብለን በዝርዝር አላህ ሱብሓነሁ ወተዓላ በእኛ ላይ ግዴታ ያደረገው ይህ ነው ወይም ደግሞ እኛን የከለከለን ይህ ነው እያልን የሽርክን አይነቶች ወይም ደግሞ አንድ ሰው ማለት የሚገባውን የተውሂድ ዘርፎችን በአጠቃላይ ልንዘረዝር አይደለም። ለተውሂድ እውቀት ግን ጥሩ የሆኑ መግቢያ የሚሆኑ አንዳንድ ርዕሶችን አንስተን ለመወያየት እንሞክራለን። ተውሂድ ማለት በቋንቋ ደረጃ መስደር ወሐደ ይወሂዱ ማለት ነው። አንድን ነገር አንድ አድርጎ ማሰብ፣ አንድ መሆኑን ማመን፣ ይህ ተውሂድ ነው። በሸሪዓችን ተውሂድ የሚለው ቃል የሚሰጠው ትርጉምና የሚያመላክተው መልእክት ደግሞ አላህ ሱብሓነሁ ወተዓላ ቅድም እንደጠቀስኩት የፍጥረተ ዓለሙ ፈጣሪ የሁሉ ነገር ባለቤት የሚከሰቱን ክስተቶች ሁሉ የሚቆጣጠርና የሚያስተናግድ ስለመሆኑ እንደዚሁም ደግሞ የአምልኮ ዘርፎችን ለሱ ብቻ መገደብ፣ በመልካም ስሞቹና ባህሪያቶቹ አላህን አውቆ ለሱ የሚገባውን ልቅና ማጽደቅና ማረጋገጥ፣ ይህ ነው ተውሂድ ሲባል የሚፈለግበት ዋናው ነገር ማለት ነው። ታዲያ ብዙ ጊዜ ሰዎች ተውሂድ የሚለው ቃል አዲስ መጤ የሆነና ከተወሰኑ ክፍለ ዘመናት በኋላ ሰዎች የጀመሩት ፈሊጥ ይመስላቸዋል። ይህ ትክክል አይደለም። ተውሂድ የሚለው ቃል የሱ እሽቲቃቅ ወይም ደግሞ ከሱ የሚወለዱ የሆኑ ሌሎችን ቃላትን ሳይሆን በዚህ ራሱ መልኩ በቁርአን ወይም በሐዲስ ቀጥታ የመጡባቸው ሁኔታዎች አሉ ማለት ነው። በቁርአን ላይ ማዕናው ወይም ደግሞ ትርጉሙ መልእክቱን የመጣው፣ ሐዲስ ላይ ግን ተውሂድ የሚሉት ቃላት በረሱል ሰለላሁ ዐለይሂ ወሰለም አንደበት ተነግሮ እናገኛለን። لمثال رسول صلى الله عليه وعلى آله وسلم في الحديث الذي أخرجه الإمام أحمد عن عبد الله بن عمرو بن العاص منالو رسول صلى الله عليه وسلم كعبد الله بن عمرو بتوراه حديث لي لأباته لعمرو بن العاص مالتنا سلسوا أباتي نقرت العاص بن وائل مالتنا أما أبوك فلو كان أقر بالتوحيد فصمت وتصدقت عنه نفعه ذلك لله أباته بتوحيد الرجاج هونو بهن نورو توحيد بيقبلنا اللهم ببجنينت بيعملك مالتنا ከዛ በኋላ አንተ ብትጾምለትና በሰደቃ ብትሰጥለት ይጠቅመው ነበር አለው። ነገር ግን የአላህ ሱብሓነሁ ወተዓላ አንድነት ያላረጋገጠ ሰው እንኳን የሰዎች ተግባር ይቅርና የራሱን ተግባር አይጠቅመውም ማለት ነው። እንደዚሁም ጃብር ኢብኑ አብዱላህ ባስተላለፉት ሙስሊም በዘገቡት ሐዲስ ላይ ምን ይላሉ? ጃብር ስለ ረሱል ሰለላሁ ዐለይሂ ወሰለም ሐጀተል ወዳዕ ሲያስተምሩ أهل رسول الله صلى الله عليه وعلى آله وسلم بالتوحيد رسول صلى الله عليه وسلم إهلال ያደረጉት ድምጻቸውን ከፍ አድርገው ተልቢያ ያደረጉት ማለት ነው በተውሂድ ነው ይላሉ። የተውሂድ ተልቢያ ማለት አባባሉ እንዴት ነው? لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك። ይህ የተውሂድ ተልቢያ ነው። ነገር ግን ቁረይሾች እዚህ ቦታ ላይ ብቻ አይቆሙም ነበር። ሌሎች የሚጨምሯቸው የሽርክ ቃላት ነበሯቸው። لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك تبالو هذا من يجمرالو إلا شريك هو لك تملكه وما ملك ላንተ የሆነ አጋር ካልሆነ በስተቀር ሌላ አጋር የለህም ማለታቸው ነው። እነሱ ሽርክን ሲያራምዱ በግልጽ ነው እንጂ በተውሂድ ስም አያራምዱም ነበር ማለት ነው። ዛሬ አንዳንድ ቦታዎች እንደምናየው እንደዚሁም ይህ ቃል ከመጣባቸው ንግግሮች መካከል ከአኢሻና ከአቢ ሁረይራ ኢብኑ ማጃ በዘገቡት ሐዲስ ላይ ይህ ቃል ተገኝቷል። ሌሎችም እንደዚሁ ብዙ ነገሮችን
መጥቀስ ይቻላል። ይህ እንግዲህ ተውሂድ በሚለው መልክ የተቀመጠ ቃልን አስመልክቶ ነው ይሄንን መነግራችሁ። ነገር ግን ከዛ ውጭ በእሽቲቃቁ ለምሳሌ ሐዲስ ሙዓዝ ላይ አንዳንድ ሪዋያዎች ላይ عند البخاري وغيره من حديث عبد الله بن عباس من ብለዋል ረሱል ሰለላሁ ዐለይሂ ወሰለም فليكن اول ما تدعوهم الى ان يوحدوا الله መጀመሪያ የምትጠራቸው አላህን አንድ እንዲያደርጉ መሆን አለበት ብለዋል። ሌሎችም ሐዲስ ላይ في الصحيح ምን ያለው የአላህ መልእክተኛ من وحد الله وكفر بما يعبد من دون الله አላህ Subhanahu Wa Ta'ala አንድ አድርጎ የተገዛና ከዛ ከአላህ ውጭ ሌሎች የሚያመልኳቸውን አማልክት እርግፍ አድርጎ የተወና በእነሱ የካደ ብለው ስለ ተውሂድ ፍሬና ምንዳ ይጠቅሳሉ ማለት ነው የአላህ መልእክተኛ። እንደዚሁም በአንዳንድ አኢማዎች በኢስላም ሊቃውንት ንግግር ውስጥ ይገኛል ይሄ ተውሂድ የሚለው ቃል። ለምሳሌ አልኢማም አልቡኻሪ ሰሒህ ኪታባቸው ላይ ሰሒህ አልቡኻሪ ላይ ማለት ነው መጨረሻ አካባቢ ያለውን አንድ ክፍል ብትመለከቱ ኪታብ ተውሂድ የሚል ስያሜ ተሰጥቶት እናገኛለን። እንደዚሁም ኢማሙ አልአኢማ ኢብኑ ኹዘይማ መሐመድ ኢብኑ ኢስሐቅ ኢብኑ ኹዘይማ ኪታብ ተውሂድ የሚል ኪታብ አላቸው። ኢብኑ መንዳህ እንደዚሁ እና ይህ ቃል በሰለፎችም ዘንድ እንዲሁ የታወቀና በሰፊ መልኩ ጥቅም ላይ የዋለ ቃል ነው ማለት ነው። ታዲያ ቅድም መጀመሪያ ላይ ያሳለፍኩት የተውሂድ መልእክትና ትርጉም አህሉ ሱና ወል ጀማዓ ዘንድ የተረጋገጠ ትርጉም ነው። ሆኖም አህሉ ሱና ወል ጀማዓ ያሉበትን አቋም የማይወዱና ከነሱ መንገድ ያፈነገጡ ሌሎች ሰዎች ተውሂድን እንደ አንዳንድ መሸፈኛ ሲጠቀሙባቸው እናያለን። ቃሉ ጥሩ ነው፣ ነገር ግን እነሱ በዚህ ቃል ላይ ተመርኩዘው የሚያራምዱት አቋም ወይም ደግሞ በዚህ ቃል ስር ተሸፍነው እነሱ ማራመድ የሚፈልጉት ጉዳይ ሌላ ሆኖ እናገኘዋለን ማለት ነው። ለምሳሌ ሙዕተዚላዎች ዘንድ ብንመለከት ተውሂድ ከአምስቱ ሩክን ወይም ደግሞ ከአምስቱ ማዕዘናት አንዱ ነው እነሱ ዘንድ። እኛ የኢስላም 5 ማዕዘናት አለን እናውቃቸዋለን። እነሱ ደግሞ የራሳቸው 5 የሆኑ ማዕዘናት አሉ። ሰዎች እስቲንባጥ አድርገው ይሄንን ነገር ተናግረው ሳይሆን እነሱ በመጽሐፍቶቻቸው ያረጋገጡት ጉዳይ ነው ማለት ነው። ከዛ ውስጥ የመጀመሪያው ተውሂድ ነው። ቃሉ ደስ ይላል። ይሄን ሁላችንም ልንቀበለው እንችላለን። ነገር ግን ይህ የሚፈለግበት ነገር ሌላ ነው። አላህ Subhanahu Wa Ta'ala ከሚገባው ባህሪ የሱን ባህሪዎች አለማጽደቅና ረሱል ሰለላሁ ዐለይሂ ወሰለም የተናገሩባቸውን ለሱ የሚገቡ አንዳንድ ስሞችና ባህሪያትን በአጠቃላይ አለማጽደቅ እንደዚሁም ደግሞ ተዕጢል ውስጥ መዘፈቅ ይሄን የመሳሰሉ ነገሮችን ነው እነሱ በተውሂድ ሽፋን ስር የሚያራምዱት ማለት ነው። እንደዚሁም አንዳንድ ሰዎች ተውሂድን ምን የሚል ስም ይሰጡታል። ለምሳሌ ምንድነው ተብለው ሲጠየቁ ተውሂድ ማለት ኢፍራዱል ቀዲሚ ምን الحديث ይላሉ አህሉል ከላም ወይም ደግሞ አላስፈላጊ ፍልስፍናዎች ውስጥ የተዘፈቁ አንዳንድ ሰዎች የሚሉት አባባል ነው። እንደዚህ አይነት አባባል አላቸው። አንዳንዶቹም እንደዚሁ ጥሩ የሚመስሉ ቃላትን ይናገራሉ፣ ነገር ግን የተፈለገበት ትርጉም ሌላ ሆኖ እናገኘዋለን። ለምሳሌ ምን ይላሉ ተውሂድን ሲያብራሩ ማለት ነው ኢነላህ ዐዘ ወጀለ ዋሂዱን في أفعاله لا شريك له وواحد في صفاته لا شبيه له وواحد في ذاته لا قسيم له الله سبحانه وتعالى عندنا بذاته ይላሉ። ነገር ግን አይከፋፈልም። እኛ አንድ ነው የሚልነው ቅድም በተከስነው መልኩ ነው። አምልኮም ለሱ ብቻ እንደሚገባ ለማረጋገጥ ነው። እነሱ ግን አንድ ነው የሚሉት በሌላ ትርጉም ነው ማለት ነው። አላህ Subhanahu Wa Ta'ala ነገሮች እንደሚከፋፈሉት የሚከፋፈልና የሚለያይ ነገር ሳይሆን አንድ ነው ለማለት ነው። ቁጥሩን ነው እነሱ ማረጋገጥ የሚፈልጉት ማለት ነው። ስለዚህ ከዚህ የምንገነዘበው ምንድነው አህሉ ሱና ወል ጀማዓ ተውሂድ የሚለውን ቃል ሲጠቀሙበት ማስተላለፍ የሚፈልጉት መልእክት በቁርአንና በሐዲስ ተውሂድ የሚለው ቃል ሲመጣ የተፈለገበት መልእክት ነው ማለት ነው። ሌሎቹ ግን ይህንን መልእክት ጥሰው ሄደው እናያቸዋለን ማለት ነው። ታዲያ ስለ ተውሂድ ባጭሩ ይህንን ካልን ዘንድ የተውሂድን አስፈላጊነት ሁላችንም የምናውቅ ይመስለኛል። መግቢያ ላይ ተቀሽ አድርጌያለሁ። አላህ Subhanahu Wa Ta'ala እኛን ወደዚህ ምድር ያመጣበት ዋናው ምክንያት ይህ ነው። እንደዚሁም ደግሞ ተውሂድን ያሟላ ሰው አላህ ዘንድ ምንም አማላጅ አይጠቅመውም በዚህ ሁኔታ ላይ ከሞተ ማለት ነው። ተውሂድን ያላሟላ ሰው ሙስሊም ሊባል አይችልም። መሰረታዊ ተውሂድ ክፍሎችን ነው አሁን እዚህ ላይ የሚጠቁመው ያለውት ማለት ነው። ስለዚህም ነው አላህ Subhanahu Wa Ta'ala በተለያየ ቦታዎች በቁርአኑ ላይ የተውሂድን ጉዳይ ከምንም የበለጠ ትኩረት ሰጥቶት ለባሮቹ ትምህርት የሚሰጠው። የተውሂድ ጉዳይ በቁርአን ውስጥ በተለያየ ቦታዎች ተጠቅሰዋል። ተውሂድ የሚለው ቃሉን አይደለምላችሁ ይዘቱ ግን ቁርአን በአጠቃላይ በተውሂድ ላይ ነው ወተውሂድ ዛቢያ ላይ ነው የተመሰረተው ይባል ይህ ማጋነን አይሆንም። ይህን አስመልክቶ ኢብኑ አልቀይም ረሂመሁላሁ ተዓላ መዳሪጅ ሳሊኪን በሚባለው ኪታቡ ላይ የሚለውን ነገር ልጥቀስላችሁ። ስለ ተውሂድ አስፈላጊነትና የተውሂድን ደግሞ እንደዚሁ አይነቶች ከጠቀሰ በኋላ ምን ይላል وغالب سور القرآن بل كل سورة في القرآن فهي متضمنة لنوعي التوحيد አብዛኛዎቹ የቁርአን ምዕራፎች እንዲያውም
ሁሉም የቁርአን ምዕራፎች ሁለቱንም የተውሂድ አይነት ያካተቱ ናቸው ይላል። እነዚህ ሁለት የተውሂድ አይነት ምን አይነት ናቸው? ወደፊት እንመጣበታለን ኢንሻአላህ። ምን አለ ቀጥሎ? በልነቁሉ ቀውለን ኩልየን እንዲያውም ወጥ የሆነ አንድ ንግግር እንናገራለን አለ። ኢነ ኩለ አየትን ፊል ቁርአን ፈሂየ ሙተضمنة ሊተውሂድ ሻሂደቱን ቢሂ ዳዕየቱን ኢለይህ። ሁሉም የቁርአን አንቀጽ ቅድም ምዕራፍ ነበር ያልኩት። ሁሉም የቁርአን አንቀጽ በቁርአን ውስጥ ያሉ አንቀጾች በአጠቃላይ የተውሂድን መልእክት የያዙ ለተውሂድ መስካሪ የሆኑና ወደ ተውሂድ የሚጠሩ አንቀጾች ናቸው ይላል። فإن القرآن إما خبر عن الله وأسمائه وصفاته وأفعاله فهو التوحيد العلمي الخبري. قرآن ወይ በቁርአን ውስጥ የተጠቀሱት መልእክቶች ስለ አላህ Subhanahu Wa Ta'ala ስለሱ መልካም ስሞችና ባህሪያት እሱ ስለሚፈጽማቸው ድርጊቶች ይሄንንና ይሄን የመሳሰሉ ቁም ነገሮች ናቸው። እነዚህ ቁም ነገሮች በቀላሉ አገላለጽ التوحيد العلمي الخبري ናቸው። አንድ ሰው ሊያውቀውና ሊያምንበት የሚገባው የተውሂድ ክፍል ነው ማለት ነው። ምን አለ ቀጥሎ? وإما دعوة إلى عبادته وحده لا شريك له وخلع كل ما يعبد من دونه فهو التوحيد الإرادي الطلبي. ወይ ደግሞ አላህ Subhanahu Wa Ta'ala በብቸኝነት ሰዎች እንዲያመልኩት ጥሪ የሚያደርጉ የቁርአን አንቀጾች ናቸው። ሌላ አጋር እንደሌለው የሚጠቅሱና ከአላህ ውጭ የሚመለኩትን አማልክት እርግፍ አድርጎ ወደ መተው የሚጣሩ የቁርአን አንቀጾች ናቸው። ይህ التوحيد الإرادي الطلبي ይላል። አንድ ሰው በፍላጎቱ እንደዚሁም ደግሞ ወደ አንዳንድ አማልክት ለምሳሌ ፊቱን እንዲያዞርና እነሱን እንዲማጸናቸው በዚህ ጉዳይ ላይ በሽርክ ውስጥ እንዲዘፈቅ የሚያደርጉት ጉዳዮች አሉ። ይህ ቀስድ ነው፣ በልብ ውስጥ የሚመነጭ ፍላጎት ነው። ከዚህ አንፃር ይህ የተውሂድ ክፍል በሌላ አገላለጽ ተውሂድ الالوهيه ወይም ተውሂድ العباده የሚባለው በሌላ አባባል ተውሂድ الإرادي الطلبي ይባላል ማለት ነው። ይሄ አይነት የቁርአን አንቀጾች አሉ። وإما أمر ونهي وإلزام بطاعته في نهيه وأمره ወይ ደግሞ ይሄንን ስሩ ይሄንን አትስሩ የሚሉ ትዕዛዛትና ክልከላ ያለባቸው የቁርአን አንቀጾች ናቸው። እንደዚሁም ደግሞ እሱን በመታዘዝ ላይ ግዴታ ግድ የሚሉ የቁርአን አንቀጾች ማለት ነው። እነዚህ ምንድናቸው? فهي حقوق التوحيد ومكملاته እነዚህ የተውሂድ حقوقዎችና የተውሂድ ማሟያዎች ናቸው ይላል። እዚህ ላይ አንድ መጥቀስ የሚያስፈልገው ጉዳይ አለ። ተውሂድ መሰረት አለው። ከዛ በኋላ ደግሞ ከማል الواجب كمال التوحيد الواجب ማለት ከዛ በኋላ ደግሞ كمال التوحيد المستحب ይባላል። የመጀመሪያው መሰረት ከፈረሰ ከዛ በኋላ የሚገነባበት ነገር አይኖርም። ይህ ተውሂድ በዚህ መልኩ ይሞላል ይቀንሳል ስንል የምንፈልግበት የተውሂድን ውጤቶች ነው። አንድ ሰው ሙሉ ለሙሉ በልብ ውስጥ ተውሂድ ከሰረጸ የሚሰራቸው መልካም ተግባራት የተውሂድ ንጽብራቄ ይሆናሉ ማለት ነው። ታዲያ ይህ በዚህ መልኩ የሚታይ ከሆነ በተውሂድና በኢማን መካከል ያለው ልዩነት ምንድነው የሚል ጥያቄ ሊነሳ ይችላል። እንደምታውቁት ኢማን አህሉ ሱና ወልጀማዓ ዘንድ ወሆ ኢጅማዑ ሰለፍ ምን ይላሉ? الإيمان قول وعمل. إيمان نذكرنا تكبرنا يلالو. قول القلب وقول اللسان وعمل القلب وعمل الأركان. قول وعمل يميلو قال كمن قال يبلطه يتشاله ገለጻ ነው። አብዛኛዎቹ ሰለፎች በዚህ መልኩ ነበር ገለጻ የሚያደርጉት። ሌሎች ደግሞ ከዚህ ለየት ያለ ገለጻዎች ብናገኝ ሰለፎች ዘንድ ከዚህ ጋር የሚጋጭ እንዳይመስለን። ግን እዚህ ላይ መጠቆም የምንፈልገው ኢማን ተግባርን ያጠቃልላል ሲባል ተግባር የኢማን አካልና የሱ አንድ ክፍል መሆኑን ነው የሚጠቅመው። ግን ከተውሂድ ጋር ደግሞ ስናነጻጽረው ተግባር የተውሂድ ምንጭ የተውሂድ ፍሬና የሱ ማሟያ ነው የሚሆነው ማለት ነው። ይህንን አባባል በኢማን ላይ ብናስቀምጠው ትክክለኛ አባባል አይሆንም። ተግባሮች የኢማን ፍሬዎች ናቸው ቢባል ነዓም አንድ ሰው ኢማኑ ሲጨምር ተግባሩ ይጨምራል ለማለት ከሆነ ያስኬድ ይሆናል። ግን ከኢማን ሙሉ ለሙሉ ለይተን የምናየው ከሆነ ይህ ስህተት ነው። ለዚህ ነው ሙርጂአቱል ፉቃሃ የሚባሉት ቢድዓ ውስጥ የወደቁ የተወሰኑ አንዳንድ ዑለማዎች ነበሩ ድሮ። እነሱ ላይ ሰለፎች በአጠቃላይ ትክክል እንዳልሆኑና ያመጡት ንግግር ቢድዓ እንደሆነ ተስማምተውበታል። ሆኖም እነዚህ ሰዎች ተግባር አስፈላጊ አይደለም አላሉ። ከሌሎች ሙርጂዓዎች የሚለዩበት ነጥብ ነው። ምን አሉ? ተግባር ወይም መልካም ስራዎችን መስራት አላህ ያዘዘውን ነገር መፈጸምና እሱ የከለከለውን ነገር መራቅ የተውሂድ የኢማን ፍሬ ነው። ቢር ይባላል፣ ጣዓ ይባላል። ይሄን ስሞች ይሰጡታል። የኢማን ፍሬ ነው አሉ። ይህ የሚያመለክተው ከኢማን ለየት አድርገውታል። ፍሬ አደረጉት። ሙሉ ለሙሉ የሱ አካልና ክፍል አላደረጉትም። ይሄ ነው ስህተቱ ማለት ነው። እና እነዚህ አሁን የጠቀስናቸው ነገሮች ኢብኑ ቀይም በዚህ አነጋገሩ ላይ የተውሂድ حقوق እና ሙከሚላት ናቸው ሲል በዚህ መልኩ ልንገነዘበው ይገባል ማለት ነው። ምን ያልቀጥሎ وإما خبر عن كرامة الله لأهل توحيده وطاعته ወይ ደግሞ ቁርአን ውስጥ የሚመጡ አንቀጾች ስለምንድን ነው የሚያወሩት? አላህ Subhanahu Wa Ta'ala ተውሂድን ያሟሉ ሰዎችን ያዘጋጀላቸውን መልካም መስተንግዶና
የሚመነዳቸውን ምንዳ አስመልክቶ የሚጠቅስባቸው ወይም ደግሞ ይህን አስመልክቶ መልእክት የሚያስተላልፍባቸው የቁርአን አንቀጾች ናቸው። እነዚህ የቁርአን አንቀጾች ከተውሂድ ጋር ግንኙነት እንዳላቸው ግልጽ ነው ማለት ነው። ወኢማ ኸበሩን عن اهل الشرك وما فعل بهم في الدنيا من النكال ወይ ደግሞ የሽርክ ሰዎች ተውሂድን ያፋለሱ አላህ Subhanahu Wa Ta'ala በአንድነት ያላመለኩና በአጋር ወይም ደግሞ በሽርክ ውስጥ የተዘፈቁ ሰዎች በዱንያ ላይ ራሱ ምን ያህል ቅጣት እንዳጋጠማቸው አኺራ ላይ ደግሞ የሚጠብቃቸውን እንደዚሁ ከባድ ቅጣት አስመልክቶ የሚናገሩ የቁርአን አንቀጾች ናቸው ማለት ነው። እነዚህ የቁርአን አንቀጾች የሚያወሱት ተውሂድን ስለሚያፋለሱ ነገሮች ናቸውና በቀጥታም ይሁን በተዘዋዋሪ ከተውሂድ ጋር ግንኙነት ያላቸው መልእክቶች ናቸው በእነዚህ አንቀጾች የሚተላለፉት ማለት ነው። እንደዚሁም وما يحل بهم من العقبة في العذاب فهو خبر عمن خرج عن حكم التوحيد ይህ ምንድነው ከተውሂድ ህግጋት የወጣ ሰው ስለሚደርስበት ጥፋት የሚያመለክቱ የቁርአን አንቀጾች ናቸው ማለት ነው። እና ለቀጥሎ فالقرآن كله في التوحيد وحقوقه وجزائه وفي شأن الشرك وأهله وجزائهم ቁርአንን በደንብ እናስተውል። አሁን ከተጠቀስናቸው ነገሮች ይወጡ አይደለም፣ ሁሉም እዚህ ውስጥ ይጠቃልላሉ ማለት ነው። ስለዚህ ምን አለ ቁርአን በአጠቃላይ ስለ ተውሂድ ነው የሚያወሳው፣ ከተውሂድ ጋር የተገናኘ ነው ማለት ነው። ስለ ተውሂድ ሁቁቆችና ጀዛዎች የተውሂድ በትክክል ያሟሉ ሰዎች የሚያጋጥማቸውን መልካም ምንዳና መስተንግዶ አስመልክቶ ማለት ነው። እንደዚሁም ሽርክ ወይም ማጋራትና የሚያጋሩ ሰዎች የሚያጋጥማቸውን ከባድ ቅጣትና ከአላህ Subhanahu Wa Ta'ala መራቅ አስመልክቶ የሚጠቅሱ የቁርአን አንቀጾች ናቸው ማለት ነው። እና ከዚህ የምንገነዘበው ምንድነው ቁርአን በአጠቃላይ የሚያነጣጥረው ተውሂድ ላይ ነው ማለት ነው። ተውሂድን ብዙዎቻችን ምናልባት ኪታብ ተውሂድን ከቀራን እዛ ውስጥ ብቻ የተገደበ ልናደርገው እንችላለን፣ ወይም ደግሞ የተወሰኑ ኪታቦች ላይ ያሉ ጉዳዮች ብቻ አድርገን ልናስበው እንችላለን። ግን ተውሂድ ሰፋ ያለ መፍሁም ወይም ትርጉም እንዳለው መልእክቱም እንደዚሁ እኛ ከምናስበው በላይ የሰፋ የሆነ መሆኑን ልናስተውል ይገባል ማለት ነው። ይህን ካለን ዘንዳ ቅድም የጠቀስነው አንድ ነጥብ ነበረ፣ እሱን አሁን በበለጠ ለማምራራት እንሞክራለን። አላህ Subhanahu Wa Ta'ala በአንዳንድ የቁርአን አንቀጾች ላይ ስለሱ ጌትነት፣ ፈጣሪነት፣ የፍጥረት ዓለሙ ባለቤት ስለመሆኑ በዚህ ፍጥረት ዓለሙ የሚከሰቱትን ክስተቶች ሁሉ እንደሚቆጣጠርና እንደሚያስተናብር ሲጠቅስ እናያለን። ይህ ተውሂድ አሩቡብያ ይባላል። በአንዳንድ አንቀጾች ደግሞ እሱን ብቻ ማምለክ እንደሚገባቸው የሰው ልጆች ከሱ ውጭ ደግሞ የሚመለኩ አማልክት እንደሌሉ ሰዎች ሌሎችን ቢያመልኩ እንኳን ይህ አምልኮታቸው የሚመለኩትም ደግሞ ውድቅ እንደሆኑ የሚጠቅስባቸው የቁርአን አንቀጾች አሉ። እነዚህ የቁርአን አንቀጾች የሚያነጣጥሩት ተውሂድ አልኡሉሂያ ላይ ነው። ሌሎች የቁርአን አንቀጾች ላይ ደግሞ አላህ Subhanahu Wa Ta'ala ስለራሱ መልካም ስሞችና ባህሪያት የሚጠቅስበት መልእክትን እናገኛለን። ይህ ደግሞ ተውሂዱል አስማኢ ወሲፋት። ስለዚህ ይህ ተውሂድ ለሶስት ይከፈላል የሚለው አባባል ከቁርአንና ከሐዲስ መሰረት ያለው መሆኑን በቀላሉ መረዳት እንችላለን ማለት ነው። የመጀመሪያው ተውሂድ ሩቡብያ ነው ብለናል። ሩቡብያ የሚለው ቃል ረብ ከሚለው ቃል የመጣ ነው። የአላህ Subhanahu Wa Ta'ala ረብነት ወይም ጌትነት ማረጋገጥ ማለት ነው። ይህ በርካታ ነገሮችን ያጠቃልላል። ረብ ማለት በቋንቋ ደረጃ በአረብኛ መሰረታዊ የቋንቋ ትርጉሙ አቋያ ማለት ነው ምን ማለት ነው? السيد المطاع ሊሆን ይችላል። ማሊክ የሚለው ትርጉም ታዛዥ፣ ሰዎች የሚታዘዙት አለቃ ወይም ደግሞ ማሊክ የአንድ ነገር ባለቤት ማለት ነው። ይህን የመሳሰሉ ሙረቢ ለምሳሌ ተርቢያ ከሚለው የመጣ ማለት ነው። ይህን የመሳሰሉ ትርጉሞች አሉት በቋንቋ ደረጃ። ግን በሸሪዓችን የሚፈለግበት ዋናው ትርጉሙ ቅድም የጠቀስኩት ማለት ነው። ሌላው የተውሂድ ክፍል ደግሞ ተውሂድ አልኡሉሂያ ነው። አልኡሉሂያ ማለት የአላህ Subhanahu Wa Ta'ala ኢላህነት ማረጋገጥ ማለት ነው። ኢላህ ማለት اسم فاعل ነው ወይስ اسم مفعول ነው? من يجيب؟ اسم فاعل እርግጠኛ ናችሁ? ተቃውሟል። اسم مفعول ነው። طيب على وزن فعال كتاب بمعنى مكتوب ነው ይመጣው ማለት ነው። كتاب ማለት اسم مفعول ነው بمعنى مكتوب ነው። معناው ማለት ነው ዋናው ትርጉሙና መልእክቱ ነው የሚያሳስበን። ይሄንን ለማለት የፈለኩት ምንድነው ኢላህ ማለት መእሉህ ነው። ያኒ ሰዎች ከውዴታና እሱን ከማላቅ ጋራ የሚገዙትና የሚያመልኩት ማለት ነው። ይህ ከአምልኮ ጋር የተገናኘ ነው። አንዳንድ ሰዎች ኢላህን በረብ ይፈስሩታል። ላ ኢላሃ ኢላላህ የሚለውን አባባል ራሱ ላ ኻሊቀ ኢላላህ ሲሉ ይታያል። ወንም ደግሞ ኢላህ የሚለውን ትርጉም ሲያስቀምጡ አህሉል ከላም አልቃዲር ዐለ الاختراع ይላሉ። ለምሳሌ አንድ ነገር መፍጠር የሚችል ለማለት ነው። ይሄ ሁሉ ትክክል አይደለም። ኢላህ ማለት አምልኮ የሚገባው ማለት ነው። በሌላ አገላለጽ ተውሂድ አልኡሉሂያ
ተውሂድ العباده ይባላል። ይህ የሚፈልግበት ምንድነው? አምልኮ በአጠቃላይ ለሱ ብቻ እንደሆነና የአምልኮ ብቸኛ ባለቤትና ባለመብት የሆነውም ጌታችን አላህ Subhanahu Wa Ta'ala ብቻ ስለመሆኑ የሚጠቁም የተውሂድ ዘርፍ ነው ማለት ነው። ታዲያ ዒባዳ ማለት ሁለት ነገሮች ሊፈልጉበት ይችላሉ። ሁለቱም ከአንድ ነገር ጋር የተያያዙ ናቸው። የመጀመሪያው ዒባዳ ማለት قد يقصد به فعل العبد الذي هو التعبد ማለት ነው። አንድ ሰው የሚሰራው ተግባሩ ያንን ነገር ማድረጉ ማለት ነው። ተግባሩ ሳይሆን ያንን ነገር ማድረጉ ይህ ዒባዳ ይባላል። ይህ ተዓቡድ ነው ማለት ነው። ይህንን አስመልክቶ ዑለማዎች ስለ ዒባዳ ሲናገሩ ብዙ ጊዜ በቋንቋም መሰረታዊ በሆነ መልኩ የሚያስተላልፉት መልእክት ይሄ ስለሆነ ምን ይላሉ? ዒባዳ ማለት ዙልና ኹዱዕ ነው ይላሉ። ተዕዚም ያለበት ዙል ኹዱዕ ለአንድ አካል ራስን በጣም ማዋረድና ማስተናነስ እሱን ደግሞ በማላቅ ማምለክ ይህ ነው። ሌላው ሁለተኛው የሚፈልግበት ነገር ደግሞ ምንድነው? المتعبد به العمل ማለት ነው። ሰዎች የሚሰሩት ተግባር ወደ አንድ አካል ለመቃረብ ቅድም በተቀስኩት መስፈርት ላይ ተመስርቶ የሚሰሩት ተግባር ይህ ምን ይባላል? ዒባዳ ይባላል። የሚፈልግበት እዚህ ላይ التعبد ነው ወይስ المتعبد به ايهما؟ المتعبد به نعم طيب ይህንን አስመልክቶ ነው ዑለማዎች ሰፋ ያለ ትርጉም ሲሰጡት ሁለተኛውን መፍሁም በማየት ማለት ነው። ለምሳሌ ሼኹል ኢስላም ኢብኑ ተይሚያ ዑቡድያ በሚባለው ሪሳላቸው ላይ ምን ይላሉ? اسم جامع لكل ما يحبه الله ويرضاه من الأقوال والأفعال الظاهرة والباطنة. إيه؟ ብዙ ነገሮችን የሚያጠቃልል ስም ነው ማለት ነው። اسم جامع لكل ما يحبه الله ويرضاه الله سبحانه وتعالى የሚወደውንና እሱ የሚፈልገውን ነገሮች በአጠቃላይ የሚያጠቃልል ቃልና ስም ነው ይላሉ። ከንግግርም ይሁን ከተግባር ግልጽም ይሁን የተደበቀም ይሁን ማለት ነው። እነዚህን ሁሉ ያጠቃልላል አላህ Subhanahu Wa Ta'ala የደነገገው እስከሆነ ድረስ። ይህ ዒባዳ ብዙ ሰዎች የማያስተውሉት አንድ ከባድ መስፈርት አለ። ምንድነው? ውዴታ ነው። የአላህ ውዴታ በልቡ ያላደረሰው አላህን ሊገዛ አይችልም። አለበለዚያ ሰዎች እኮ አስገድደውት ወይም ባለስልጣን አስፈራርቶት ለሱ ሊተናነስና እሱን ያላቀ መስሎ ሊታይ ይችላል። ውዴታ ግን በልቡ አላደረም። ይህ ሰው ይሄንን ሰው ተገዛው አይባልም። ለዚህ ነው ሑብ የግድ ያስፈልጋል ማለት ነው። አላህ Subhanahu Wa Ta'ala ልንወደው ይገባል። ነገር ግን አላህ Subhanahu Wa Ta'ala የምንወደው ለሱነቱ ለራሱ ብለን ነው። ከአላህ ውጭ ያሉት ፍጡራን የሚወደዱት ለአላህ ተብሎ ብቻ ነው። እውነተኛ የሆነ ሸሪዓዊ ውዴታ ከተፈለገ ለራሱ ለሱነቱ ብቻ የሚወደደው አላህ Subhanahu Wa Ta'ala ብቻ ነው ማለት ነው። ይሄንን የዒባዳ ሸርጥ አስመልክቶ ኢብኑ አልቀይም ምን ይላል? وعبادة الرحمن غاية حبه مع ذل عابده هما قطبان وعليهما فلك العبادة دائر ما دار حتى قامت القطبان ومداره بالأمر أمر رسوله لا بالهوى والنفس والشيطان. عبادة يمي مسرته بوديتا لينا مع ذل عابده كما التنانس قرامهن اللبت أملاكيو متنانس اللبت مالتنا እነዚህ ሁለቱ ዋናዎቹ መሰሶች ወይም ዋናዎቹ ዛቢያዎች ናቸው ይላል። ዒባዳ የሚዞርባቸው ዛቢያዎች ማለት ነው። እንደዚሁ በስሜት ወይም ሸይጣንን በመከተል ወይም እንደዚሁ አላህ Subhanahu Wa Ta'ala ባልደረገው መንገድ ላይ በመጓዝ የሚከናወን ነገር አለመሆኑን ይጠቁመናል ማለት ነው። እነዚህ የተውሂድ ዘርፎችን አስመልክቶ አንዳንድ ሰዎች የሚያነሱ ጥያቄዎች አሉ። ተውሂድን ለሶስት መክፈል ይሄ ነገር ምን መረጃ አለው? እናንተ ቢድዓ አትስሩ እያላችሁ ስትሞክሩን ቆይታችሁ እኛ አላህን Subhanahu Wa Ta'ala ስለምንወድ ነብዩን ሰለላሁ ዐለይሂ ወሰለም ስለምንወድ መውሊድ ብናከብር ወይንም ደግሞ አንዳንድ መልካም ስራዎችን ብንሰራ እናንተ መረጃ የለውም ያላችሁ ተከለክሉናላችሁ። በሌላ በኩል ደግሞ በአጃዙር ተውሂድን ለሶስት ከፍላላችሁ የሚሉ ሰዎች ሊኖሩ ይችላሉ። ይህ ጥያቄ ከመሰረቱ ስህተት ነው። ነገር ግን አንድ ሁላችንም ማስተዋል ያለብን ነገር አለ። ተውሂድን ለሶስት መክፈል ማለት ያሉትን እውነታዎች ቆጥሮ ማስቀመጥ እንጂ አዲስ ነገር አይደለም። ምሳሌ መስጠት ይቻላል። በአረብኛ ቃላት ከሶስት አይወጡም። اسم فعل ايش حرف جالي معنا طيب ይሄንን ለመጀመሪያ ጊዜ ለሶስት የከፈለው ሰው አዲስ የቋንቋ ፈሊጥ አምጥቷል ማለት ይቻላል? አላመጣም። ያለውን ነገር ቆጥሮ ነው ያስቀመጠው። ነገር ግን ይሄን ነገር ሲያደርግ በጣም አስተውሎ ብዙ አመታት ፈጅቶበት ሊሆን ይችላል። አንድ ሰው ላይ ሆን ይችላል። ነገር ግን የቋንቋን አካሄድና አመሰራረት በማስተዋል ብቻ ማንኛውም የአረብኛ ቃል ከሶስቱ እንደማይወጡ አወቀ ማለት ነው። ይሄ አዲስ ፈሊጥ አይደለም በቋንቋ ላይ። የድሮቹ የቋንቋ ሊቆች ባያውቁትም አዲስ ነገር አስገኝቷል አይባልም። ነገር ግን ይህ ነገር መሆኑ ለሰዎች
ነገሩ እንዲቀላቸውና በቀላሉ እንዲገነዘቡት ሊያመቻችላቸው ይችላል። እንደዚሁም በሸሪዓችን ለምሳሌ ሶላት የሚመሰረትባቸው 14 መሰረቶች ወይም ማዕዘናት አሉ ሊባል ይችላል። ረሱል ሰለላሁ ዐለይሂ ወሰለም አርካኑ ሶላህ 14 ናቸው ብለው አልተናገሩም። ይህ ነገር ቢድዓ አይሆንም። ለምን? ያሉትን እውነታዎች ከመከታተል የመጣ ትምህርት ነው ማለት ነው ይሄኛው። ረሱል ሰለላሁ ዐለይሂ ወሰለም አንዳንድ ነገሮችን ለምሳሌ ሶላት ለነሱ እንደማይሆንና ትክክለኛ ተደርጎ እንደማይቆጠር ሲጠቅሱ እናያለን። ይህ ነገር ሩክ መሆኑን በሌላ አገናዘብ ወይም በሌላ አነጋገር እንገነዘባለን ማለት ነው። ለምሳሌ ፋቲሐን አስመልክቶ ረሱል ሰለላሁ ዐለይሂ ወሰለም ናሉ ላ ሶላተ ሊመን ለም ይቅራ ፋቲሐተል ኪታብ። ስለዚህ ፋቲሐ ሩክን መሆኑን አወቅን ማለት። እንደዚሁም እነዚህ አይነትን ነገሮች እየቆጠርን ከዛ 14 ወይም 10 ሊሆን ይችላል። ሽሩጥ ሶላት እንደዚህ ናቸው ሲባል ይሄንን ነው የሚያመለክተው ማለት ነው። እንደዚሁም ቅድም እንዳልኳችሁ ስለ ተውሂድ ሩቡብያ የሚናገሩና ይህንን የሚያስተላልፉ አንቀጾችን ስናይ ተውሂድ ሩቡብያ አንድ አካል እንደሆነ ተገነዘብን ማለት ነው። ኡሉሂያም እንደዚሁ አልአስማ ወሲፋትንም እንደዚሁ ማለት ነው። ስለዚህ ያለውን ነገር ያስቀመጥ ነው እንጂ አዲስ የሆነ ነገር እንዳልሆነ መገንዘብ ያስፈልጋል ማለት ነው። ከዚህ ተቅሲም ተውሂድን ለሶስት መክፈል ከመረጃዎቹ አንዱ ወይም ብዙ መረጃዎች አሉ በቁርአን ላይ ወደ ሐዲስ ሳንዞር ራሱ የመጀመሪያውን የቁርአን ምዕራፍና የመጨረሻውን የቁርአን ምዕራፍ እንመልከት። ሱረቱል ፋቲሃ አልሐምዱሊላሂ ረቢል ዓለሚን የሚለው አባባል ውስጥ የተውሂድ ዘርፎችን እናገኛለን። አላህ የሚለው ራሱን የቻለ ኡሉሂያን የሚያመለክት ቃል ነው። ረብ የሚለው ሩቡብያን ያመለክታል። አልአስማ ወሲፋትም ሊገባ ይችላል። አላህ የአንዱ የአላህ ስም ስለሆነ ማለት ነው። አርረሕማን አርረሒም ይሄ ምንድነው? አልአስማ ወሲፋት ማሊክ የውሚዲን ኢያከ ነዕቡዱ ይሄስ ኡሉሂያ ነው። ስለዚህ ገና የመጀመሪያው ምዕራፍ ላይ ሶስቱንም የተውሂድ ዘርፎች አገኘናቸው ማለት ነው። የመጨረሻውን እንመልከት። ቁል አዑዙ ቢረቢ ናስ ይሄ ሩቡብያን ያመለክታል። ኡሉሂያንም በተዘዋዋሪ ያመለክታል። ለምን? ኢስቲዓዛ ወይም አውዝ ለአላህ ብቻ የሚገባ የኡሉሂያ መብቱ ነው ማለት ነው። መሊክ ናስ አላህ ሱብሓነሁ ወተዓላ መሊክ የሚል ስም አለው። ኢላሂ ናስ ይሄስ ኡሉሂያን ያመለክታል። ግን እዚህ ላይ አንድ ማስተዋል የሚገባ ነገር አለ። ረብና ኢላህ እንደሚለያዩ ግልጽ የሆነ መረጃ ሊሆን ይችላል። እንዴት? ቁል አዑዙ ቢረቢ ናስ አለ። ከዛስ ቀጥሎ መሊክ ናስ ኢላሂ ናስ። ትርጉሙ ረብ ቢሆን ኖሮ ያላስፈላጊ ድግግሞሽ ይሆን ነበር ማለት ነው። ግን ሁለቱ ይለያያሉ። በተዘዋዋሪ የሚገናኙበት ነገር አለ። ይለያያሉ ሲባል አይገናኙም ማለት አይደለም። ብዙ ሰዎች ይምታታባቸዋል። ይሄን ማስተዋል ያስፈልጋል። ኢንሻአላህ አሁን በሚቀጥለው ርዕሳችን ላይ እናብራራዋለን። እንደዚሁም በአንድ የቁርአን አንቀጽ ላይ ብቻ ሶስቱም የተውሂድ ክፍሎች ተጠቅሰው እናገኛለን። ሱረቱ መርየም ላይ አላህ ሱብሓነሁ ወተዓላ ምን ይላል? ረቡ ሰማዋቲ ወልአርድ ወማ በይነሁማ ፈዕቡድሁ ወስጠቢር ሊዒባደቲህ ሀል ተዕለሙ ለሁ ሰሚያ። ረቡ ሰማዋቲ ወልአርድ ወማ በይነሁማ ይሄ ምንድን ነው? ኡሉሂያ ነው ነው ሩቡብያ። ፈዕቡድሁ ይሄስ ወስጠቢር ሊዒባደቲህ ይህም ምንድን ነው? ሀል ተዕለሙ ለሁ ሰሚያ ሰሚያን አይ ነዚራን የስተሒቁ ሚስለ እስሚሂ ማለት ነው። ከማ ቃለ ኢብኑ ዐባስ የሱ አይነት ስም ሙሉ በሆነ መልኩ የሚገባው የሱ ወደር ታገኛለህ ወይ አለ ወይ እንደማለት ነው። ጠይብ እነዚህ ነገሮች የተውሂድ ሙሉ የሆነ መረጃዎች እንደሚሆኑ በግልጽ ማየት ይቻላል ማለት ነው። እንደዚሁም ደግሞ ተውሂድ ለሶስት እንደሚከፈሉ በተለይ ደግሞ ሩቡብያና ኡሉሂያ አንድ ወጥ የሆኑ ነገሮች እንዳልሆኑ እንደ መረጃ ከሚጠቀሱና የዚህ ነገር ደግሞ ፍሬና ጥሩ ፋኢዳ ከሆኑ ነገሮች አሁን የሚጠቅስላችሁ ነገር መረጃም ነው ፋኢዳም ነው ማለት ነው። ማለት ከዚህ ተከትሎ የሚመጣ ፍሬ ነው ማለት ነው። ምንድነው እሱ? ተውሂድ ሩቡብያ ብቻውን ማረጋገጥ፣ ልብ አድርጉ፣ ማረጋገጥ የሚለው ቃል ማጽደቅ የሚለውን ለማለት ፈልጌ ነው። ተውሂድ ሩቡብያ የሚለውን የተውሂድ ዘርፍ ብቻውን ማረጋገጥ በቂ አለመሆኑን እንገነዘብበታለን። ተውሂድ ሩቡብያና ኡሉሂያን የማይለይ ሰው ግን የተወሰነ ነገር ካሟላ አላህ ጌታዬ ነው ካለ አላህ ከሰማይ ዝናብ ያወርድልኛል ከምድር ቡቃያ ያበቅልልኛል ብሎ ስላመነ ብቻ ተውሂድን ሙሉ ለሙሉ ያሟላ ሊመስለው ይችላል። ሙስሊም የሆነ ሊመስለው ይችላል። ይህ ስህተት ነው። ይህን ማወቅ የሚቻለው ተውሂድ ሶስት ዘርፎች እንዳሉት ማወቅ ሲቻል ብቻ ነው። እናም ተውሂድ ሩቡብያ ብቻውን በቂ አይደለም። እንደምታውቁት ሙሽሪኮች አላህ ሱብሓነሁ ወተዓላ ጌታቸው መሆኑን ፈጣሪ መሆኑን ከሰማይ ዝናብ እንደሚያወርድላቸው ከምድር ቡቃያ እንደሚያበቅልላቸው ሁሉን ነገር ደግሞ ማድረግ ቻይ የሚችል እንደሆነ ኃያል ጌታ እንደሆነ
እነሱ የሚገዟቸውንም ደግሞ ጣዖታት እንደፈጠረ ያምኑበት ነበር። ግን ይህ ኢማናቸው በቂ ነበር? ይህ ኢማናቸው ሙስሊም አድርጓቸዋል? አላደረጋቸውም። እንዲያውም የዘላለም እሳት ማገደው ሆነዋል። ዋናው የሚፈለግባቸውን የተውሂድ ዘርፍ ስላላስሟሉ ማለት ነው። ያ ምንድነው? አላህ Subhanahu Wa Ta'ala በብቸኝነት ማምለክ ማለት ነው። ለዚህ ነው ይህንን ከሚገልጹልን እና ከሚያበራሩልን አንቀጾች መካከል አላህ Subhanahu Wa Ta'ala في سورة يوسف ምን ይላል? وما يؤمن أكثرهم بالله إلا وهم مشركون አብዛኛዎቹ በሱ አያምኑም፣ በአላህ አያምኑም በሱ የሚያጋሩ ቢሆን እንጂ ይላል። አብዛኛዎቹ በአላህ ሲያምኑ በሱ ያጋሩ ነው የሚያምኑ። ምንድነው ይሄ የምትፈልግበት ቃል? አብዱላህ ኢብኑ አባስ ተርጁማን القرآن ይሄንን የቁርአን አንቀጽ ሲያብራራልን ምን ይላል? من إيمانهم إذا قيل لهم من خلق السماء ومن خلق الأرض ومن خلق الجبال قالوا الله وهم مشركون ኢማን የተባለው እዚህ ላይ ኢቅራራቸው ነው። አንድ ነገር ጠቅለል ባለ መልኩ መቀበላቸው ነው። ምንድነው የሚቀበሉት ነገር? من خلق السماء ሲባሉ ሰማይን የፈጠረው ማን ነው ሲባሉ፣ ምድርን የፈጠረው ማን ነው ሲባሉ፣ እንደዚሁም ተራራን የፈጠረው ማን ነው ሲባሉ አላህ ነው ይላሉ። ከመሆኑም ጋር ግን በአላህ ያጋራሉ። የአምልኮ ዘርፎችን ለሱ ብቻ አላደረጉም። ስለዚህ ሁለቱ ነገሮች እንደሚለያዩ ግልጽ የሆነ መረጃ ነው። አንዳንድ ሰዎች አላህ በቁርአን ውስጥ ለምሳሌ ስለ ሙሽሪኮቹ ሲያወራ ሰማይንና ምድርን የፈጠረው ማን ነው ብትላቸው፣ እነሱንም ራሳቸው የፈጠራችሁ ማን ነው ብለህ ብትጠይቃቸው አላህ ይሉሃል የሚለው አላህ የሚለው አባባላቸው አሉ። አንዳንድ ሰዎች አላህ የሚለው አባባላቸው ውሸት ነው። ለምን? ሙስሊሞች አልነበሩም ሙሽሪኮች ናቸው ይላሉ። ይሄ ትክክል አይደለም። ውሸታቸውን አይደለም ከምራቸው ነው። እነሱ አልዋሹም። አላህ መሆኑን ያረጋግጣሉ፣ ፈጣሪ መሆኑን ያውቃሉ። ነገር ግን ይሄ ብቻውን በቂ አይደለም። እንደዚህ የሚሉ ሰዎች ተውሂድን ለሶስት ለመክፈል ስለማይፈልጉ ነው ውሸታቸውን ነው ብለው ውሸት የሚናገሩት። ስለዚህ አብዱላህ ኢብኑ አባስ ይህንን የቁርአን አንቀጽ አስመልክተው ቅድም ያሳለፍኩትን ንግግር ተናግረዋል። እንደዚህም የሱ ተማሪ ሆነ ኢክሪማ ምን ይላል? ተስአሉሁም መን ኸለቀሁም ወመን ኸለቀ السماوات والأرض فيقولون الله فذلك إيمانهم بالله وهم يعبدون غيره ይላል። ሙጃሂድ እንደዚሁ ሙጃሂድ ኢብኑ ጀብር إيمانهم بالله قولهم الله خلقنا ويرزقنا ويميتنا فهذا إيمان مع شرك عبادتهم غيره ኢማናቸው እዚህ ላይ የተፈለገበት ይላል ሙጃሂድ ኢብኑ ጀብር አላህ ፈጥሮናል፣ አላህ ሲሳዩን ይሰጠናል፣ ይገድለናል፣ ህይወት ይነሳናል ማለት ነው። ይህ ነው የሚፈለግበት በዚህ አባባላቸው ማለት ነው። ይሄ ከሽርካቸው ጋር ነው። ለምን? በአምልኮ ዘርፍ ላይ ከአላህ ጋር ሌሎችን ያጋራሉና ማለት ነው። ሌሎችም ሰለፎች ይህን አስመልክቶ ተመሳሳይ የሆኑ ተፍሲሮች አሏቸው ማለት ነው። ታዲያ ከዚህ የሚገነዘበው ነገር ምንድነው? ተውሂድ الربوبية ተውሂድ الألوهية ሙሉ ለሙሉ አንድ ወጥ የሆኑ ነገሮች ተደርጎ መታየት እንደሌለባቸው ነው። ይሄን የምንለው ሩቡቢያን ያረጋገጠ ሰው ተውሂድ الألوهية እስካላሟላ ድረስ እምነቱ ትክክለኛ እንደማይሆን ለመጠቆም ነው ማለት ነው። ታዲያ ይህ ሲባል ወጥ አይደሉም ሲባል ጭራሽ ግንኙነት የላቸውም ማለት አይደለም። እንደምታውቁት ሶስቱም የተውሂድ ክፍሎች አንድ ነገር ሆነው መቅረብ ይኖርባቸዋል። ሶስት ዘርፎች ቢኖሩትም ተውሂድ የተወሰነ ከጎደለ ሁሉም እንደጎደለ ነው የሚቆጠረው። ይህ ታዲያ በሶስት የተውሂድ ክፍሎች መካከል ያለውን ግንኙነት እንድናጠና ይጋብዘናል። ተውሂድ الربوبية ከኡሉሂያ ጋር ያለው ግንኙነት ምንድነው ከተባለ ተውሂድ الربوبية مستلزم لتوحيد ايش الألوهية توحيد الربوبية توحيد الألوهية አንድ ሰው እንዲፈጽምና እንዲያሟላ የሚገፋፋውና የሚያስገድደው የተውሂድ ክፍል ነው። በሌላ አነጋገር አላህ Subhanahu Wa Ta'ala ፈጣሪ መሆኑን የተገነዘበ ሰው አላህ Subhanahu Wa Ta'ala የሁሉ ነገር ባለቤት መሆኑን ፍጥረት ዓለም ውስጥ የሚከሰቱ ነገሮች ሁሉ እንደሚያስተናብር ያረጋገጠ ሰው የግድ እሱን ብቻ ሊያመልክ ግድ ይለዋል ማለት ነው። ለምን? አምልኮ የሚገባውና የአምልኮ ባለሙሉ መብት የሆነው ይህ አይነት ባህሪ ያለው ጌታ ብቻ ነው። ለዚህም ነው አላህ Subhanahu Wa Ta'ala በተለያዩ የቁርአን አንቀጾች ላይ ሙሽሪኮችን ተውሂድ الربوبية እያነሳ እንዲያረጋግጡ ይጋብዛቸዋል። ይህን የሚያደርገው እነሱ ሩቡቢያን ስለማያረጋግጡ ነው። ለምንድን ነው? ማን ይጂብ አሁን ከተናገሩት ነገር አንፃር አላህ Subhanahu Wa Ta'ala በተለያዩ የቁርአን አንቀጾች ላይ ተውሂድ الربوبية እያነሳ ለሙሽሪኮች የሚያስረዳቸው እነሱ ይህንን ጠቅለል ባለ መልኩ ቢያረጋግጡም ወይም ቢቀበሉትም ለምንድን ነው? ኡሉሂያን ስላልጨመሩ። እሺ ለምን ታዲያ ኡሉሂያን አይጠቅስላቸውም? እንደ ሌሎች አንቀጾች ላይ እንደምናገኘው ሩቡቢያን ለምን ጠቀሰ? እንዳለባቸው አህሰን ጀዛከላሁ ኸይር። ሩቡቢያን ካረጋገጡ ሙሉ ለሙሉ ከተቀበሉ ይሄንን የግድ ምን ማድረግ አለባቸው? ኡሉሂያን ማሟላት የግድ ነው። ለምን? መመለክ የሚገባው እሱ ነው። ይሄ አይነት ባህሪ የሌለው ይሄ አይነት ሙሉና የበላይ የሆኑ ባህሪያት ያልተጎናጸፈ ልቅና የሌለው የሁሉ ፈጣሪ ያልሆነ እንዴት አምልኮ ይገባዋል? አይገባውም ማለት ነው። ይሄንን ያረጋግጣቸው ለምን ወለላ
ትዞራላችሁ ያለው አላህ Subhanahu Wa Ta'ala በተለያየ አንቀጾች ላይ እነሱን የሚወቅሳቸው ማለት ነው ይሄን ማስተዋል ያስፈልጋል ለምሳሌ አላህ Subhanahu Wa Ta'ala ከመጀመሪያ በቀራ ላይ ብንጀምር يا أيها الناس اعبدوا ربكم الذي خلقكم والذين من قبلكم لعلكم تتقون الذي جعل لكم الأرض فراشا والسماء بناء وأنزل من السماء ماء فأخرج به من الثمرات رزقا لكم هنا لقتلوا فلا تجعلوا الفاء زي لي سبب تملك ذلك እንግዲህ ያውስ እንደማለት ነው ይሄንን የምትራገጡ ከሆነ እንግዲህ ያውስ فلا تجعلوا لله اندادا ለአላህ ቢጤዎች አታደርጉለት እንደማለት ነው እንደዚሁም የአላህ Subhanahu Wa Ta'ala ፈጣሪነት የሱን ደግሞ ሁሉን አድራጊነት ካረጋገጡ ይህ የግድ ወደ ተውሂድ الالوهيه አምልኮን ለሱ ብቻ ወደ መገደብ እንደሚገፋቸው አላህ Subhanahu Wa Ta'ala እየተቀሰለ ነው ሌሎችም ቦታዎች ለምሳሌ ምን አላህ Subhanahu Wa Ta'ala قل من يرزقكم من السماء والارض أمن يملك السمع والأبصار ومن يخرج الحي من الميت ويخرج الميت من الحي ومن يدبر الأمر فسيقولون الله فقل أفلا تتقون انظروا إلى الفاء كسماينا كمدر እናንተ ሲሳይ የሚሰጣቸው ማን ነው ልትላቸው ህያው ከሆኑ ነገሮች ሙታንን የሚያወጣ ከሞቱ ነገሮች ደግሞ ህይወት ያላቸው ነገሮች የሚቀሰቅስ የሚከናወኑትን ክስተቶች ሁሉ የሚቆጣጠር ማን ነው ብትላቸው አላህ ነው ይለዋል እንግዲያውስ فقل أفلا تتقون أتفرون السنة تتنققون بلاچو ይሄን ካወቃችሁ ለምን እሱን ብቻ አታመልኩም ማለት ነው ይሄንና ይሄን የመሳሰለ ቁርአን አንቀጾች እጅግ በጣም ብዙ ናቸው እንደዚሁም አላህ Subhanahu Wa Ta'ala ለምሳሌ ሱረቱ النحل ላይ ምን ይላል أفمن يخلق كمن لا يخلق ለምንድነው እንደዚህ የሚላቸው የሚፈጠርና የማይፈጠር አንድ አይደለም ስለዚህ እንዴት መፍጠር የማይችልን ነገር ትገዛላችሁ ማለት ነው أفمن يخلق كمن لا يخلق أفلا تذكرون تستوعبون እንዴ وإن تعدوا نعمة الله لا تحصوها إن الله لغفور رحيم والله يعلم ما تسرون وما تعلنون والذين يدعون من دون الله لا يخلقون شيئا وهم يخلقون أموات غير أحياء وما يشعرون أيان يبعثون قتلوا من هذا إلهكم إله واحد ولا ألوهية تملسة ነገሮቹ አንድ ላይ የተሳሰሩ ነገሮች ናቸው ጭራሽ የማይገናኙ የተለያዩ ነገሮች አድርገን ማሰብ የለብንም ማለት ነው እንደዚሁም ሱረት الفرقان ላይ አላህ Subhanahu Wa Ta'ala والذين اتخذوا من دونه عفوا واتخذوا من دونه آلهة لا يخلقون شيئا وهم يخلقون መፍጠር አይችሉም እነሱ ራሳቸው ተፈጣሪዎች ናቸው እነሱ አምላክ ብለው የሚገዟቸው አካላት ማለት ነው واتخذوا من دونه آلهة لا يخلقون شيئا وهم يخلقون ولا يملكون لأنفسهم ضرا ولا نفعا ለራሳቸው እንኳን ራሳቸውን መጥቀም አይችሉም ሌሎቹን ይቀርና ማለት ነው ራሳቸውን ከራሳቸው ጉዳትን ማስወገድ አይችሉም ولا يملكون موتا ولا حياة ولا نشورا ሰዎችን ህይወት መንሳት አይችሉም ወይም ደግሞ ሙታንን ህያው ማድረግ አይችሉም ቀብር ውስጥ ያሉትንም መቀስቀስ አይችሉም ምንም ማድረግ የሚችሉት ነገር የለም እንዴት እነሱን ታመልካላችሁ ያምልኮ ዘርፍ ለምን ይሄንን ማድረግ ለሚችል ጌታ ብቻ አታደርጉም እንደማለት ነው ስለዚህ አላህ Subhanahu Wa Ta'ala በተለያየ የቁርአን አንቀጾች ላይ ተውሂድ الربوبيያን አጥብቆ የሚነግርበት ዋናው ምክንያት ይሄንን እነዚህ ሰዎች ስለሚያራግጡ ይህ ወደ ተውሂድ الالوهيه እንዲገፋፋቸውና አምልኮን ለሱ ብቻ ወደ መገደብ እንዲገፋፋቸው ነው ማለት ነው ታዲያ እዚህ ላይ አንድ መጠቀም እንፈልገው ነገር አለ ተውሂድ الالوهيያን ሙሽሪኮች አልተቀበሉትም ነበር ችግራቸው እዚህ ላይ ነበር ግን ችግራቸው እዚህ ላይ ብቻ ነበር ብሎ መናገር ይችላል አንድ ሰው ወይም ደግሞ ተውሂድ الربوبيያን ላይ ሰዎች አሟልተው ነበር ብሎ መናገር ይችላል ቅድምም ብዬ ነበር አጽድቀው ነበር ነው ያልኩት ወይ ሙሉ ለሙሉ ጠቅለል ባለ መልኩ ተቀብለውታል ግን ይሄን ነገር ሙሉ ለሙሉ አሟልተዋል ተውሂድ الربوبيያን እንደዚሁም ደግሞ በዚህ የተውሂድ ዘርፍ ላይ ምንም ችግር የለባቸውም ብሎ መናገር ይችላል አይቻልም በፍጹም ችግር ነበረባቸው በተውሂድ الربوبية ላይ ራሱ ችግር ነበረባቸው እንዴት ይሄ በሁለት መልኩ ነው አንደኛ ቀደም እንደተጠቀስነው ተውሂድ الربوبية مستلزمون ለምን ብለናል የተውሂድ الالوهية ሩቡቢያን ያረጋገጠ ሰው ወደ ኡሉሂያ መምጣቱ የግድ ነው ማለት ነው ይሄን ካላሟላ የመጀመሪያው ተበላሽቶበታል ሁለተኛ ደግሞ አንዳንድ ጊዜ አማልክቶቻቸውን የሚማጸኑባቸው ጉዳዮችን ስናስተውል ይህ አላህ Subhanahu Wa Ta'ala ብቻ ማድረግ የሚችለውና ከሱ ሩቡቢያ ጋር የተያዘ ሆኖ እናገኘዋለን ለምሳሌ ሰው ሲጠፋባቸው ያንን የጠፋውን ሰው እንዲመልስላቸው ዱዓ ያደርጉ ነበር እንደዚህ ያደርጉልን አሙትልን አንሳለን እያሉ የሚያደርጉት ዱዓዎች ነበሩ እነዚህ ነገሮች ከሩቡቢያ ጋር የተያያዙ ናቸው ማለት ነው ስለዚህ ጠቅለል ባለ መልኩ የአላህን ጌትነት ቢቀበሉ ተውሂድ الربوبيያን ሙሉ ለሙሉ አሟልተው ነበር ብለን መናገር የለብንም ይሄ ስህተት ነው لم يكونوا محققين لتوحيد الربوبية محقق ነበሩ ይሄንን የተውሂድ ዘርፍ አንልም ማለት ነው ነገር ግን ጠቅለል ባለ መልኩ كانوا يقرون به طيب ይሄን ማስተዋል ያስፈልጋል ማለት ነው ለዚህም ነው እነዚህ ሰዎች
ጠቅለል ባለ መልኩ ተውሂድ ሩቡቢያን ሙሉ ለሙሉ አልተቀበሉትም ነበር لا اله الا الله የሚለው ቃልንም መናገርና በዚህ ማራገጥ አልፈለጉም ለምን لا اله الا الله በዋነኝነት የሚያነጣጥረው ኡሉሂያ ላይ ቢሆንም ነገር ግን ሶስቱንም የተውሂድ ክፍሎች የሚያጠቃልል ነው በቀጥታም ይሁን በተዘዋዋሪ ቅድም እንዳለው ተውሂድ ሩቡቢያ يستلزم توحيد الالوهيه እንደዚሁም ደግሞ ተውሂድ الالوهيه يتضمن ايش الربوبيه ለምን አንድ ሰው አላህ Subhanahu Wa Ta'ala በብቸኝነት ማምለክ የሚችለው የሱን ጌትነት ሲያረጋግጥ ብቻ ነው ያንን ሳይሟላ ወደዚህ የሚመጣ የለም ማለት ነው እንደዚህ አይነት ሰው በዱንያ ላይ የለም ማለት ነው አንደኛው የተውሂድ ዘርፍ ሙሉ ለሙሉ አሟልቶ የተወሰነች ቦታ ላይ ብቻ ጉድለት ያለው አታገኝም ሁሉም የተገናኙ ነገሮችና እንደ ወጥ መታየት የሚችሉ ናቸው ግን አሁን ባልኩት መልኩ መሆን አለበት ለዚህ ነው لا اله الا الله ተውሂድ ክፍሎችን በአጠቃላይ በቀጥታም ይሁን በተዘዋዋሪ የሚቀበል ነው ወይም ደግሞ የሚጠቁም ነው የምንለው ማለት ነው لا اله الا الله በሉ ሲባሉ እምቢ ይሉ ነበር ለምን ነበር እምቢ የሚሉት لا اله الا الله የሚለው ቃል መላሳቸው ላይ ጠንቶባቸው አይደለም ነገር ግን ይሄንን የምስክርነት ቃል ከተቀበሉ ከዚያ በኋላ የሚከተሉ ጉዳዮች አሉ አላህ Subhanahu Wa Ta'ala በብቸኝነት ማምለክ እንደሚገባቸውና እነዛ የሚወዷቸውን ጣዖታት መተው እንዳለባቸው ስለተገነዘቡ ነው ማለት ነው ልብ አድርጉ ምን ያለ አላህ Subhanahu Wa Ta'ala في سورة الصافات انهم كانوا اذا قيل لهم لا اله الا الله يستكبرون ويقولون أئنا لتاركو آلهتنا لشاعر مجنون لا اله الا الله በተባሉ ጊዜ ይኮሩ ነበር ምን ይላሉ ቀጥለው እኛ ለአንድ ገጣሚ እብድ ብለን ጌቶቻችንን ወይም አማልክቶቻችንን እንተዋለን እንዴ ይላሉ በሉ የተባሉት لا اله الا الله ነው አማልክቶቻቸውን ተው የሚል ግልጽ ቃል አልተጠቀሰላቸውም ግን እንዴት ተገነዘቡት لا اله الا الله የሚለው ቃል ራሱ ከአምልኮ ከባዕድ አምልኮ ጋር አብሮ የማይሄድ መሆኑን በቀላሉ ተገንዝበውታል ቋንቋው ግልጽ ነበር ለነሱ ማለት ነው ነገር ግን ዛሬ لا اله الا اللهን በተደጋጋሚ በምላሳቸው ላይ ሲናገሩ የሚታዩ ሰዎች ይሄንን በተግባራቸው ሲያፈርሱት ይታያል ይሄ لا اله الا الله ያላቸው ግንዛቤ ከነዚያ ሙሽሪኮች ግንዛቤ የባሰና የዘቀጠ እንደነበረ ያመለክታል ማለት ነው ሰለላሁ ዐለይሂ ወሰለም ታዲያ አሁን የተነገሩን ነገሮች በአጠቃላይ ተውሂድን ለሶስት ከመክፈል ጋራ የተገናኙ ነገሮች ናቸው አንዳንድ ሰዎች ቅድም ለተጠቀስኩላችሁ ቢድዓ ነው የሚሉ ሰዎች አሉ ይሄ አባባል ቢድዓ መሆኑን አምነውበት ላይሆን ይችላል ነገር ግን እናንተ ቢድዓ ተው ያላችሁ እናንተም ሌላ ቢድዓ ሰርታችኋል ያው እኛም እንደዛ ነው ለማለት ነው ይሄ ግንኙነት እንደሌለው ቅድም ጠቅሰናል አንዳንዶቹ ደግሞ ምን ይላሉ ይሄንን ያመጣው እከሌ ነው ብለው የሆኑ ሰው ስሞችን ይጠራሉ ከተወሰኑ ክፍለ ዘመናት በኋላ የመጣ ነው ብለው ያስባሉ ተውሂድን ለየት ባለ መልኩ በሶስት ከፍለው ወይም ለሁለት ከፍለው ማየት ማለት ነው ይሄ ደግሞ ትክክል አይደለም አንዳንዶቹ ከኢብኑ ተይሚያ የመጣ ነው ኢብኑ ቀይም የመጣ ነው ወይም ደግሞ ሼክ መሐመድ ኢብኑ አብዱል ወሃብ ያመጡት ነው ይላሉ ይሄ በአጠቃላይ መሰረተ ቢስ ሆነ ወይ ነው ለዚህም ነው ድሮ አኢማዎች ከተናገሩት ንግግር መካከል ለምሳሌ في الفقه الابسط الذي ينسب الى الامام ابي حنيفه الفقه الابسط የሚባለው ኪታብ ላይ አቡ ሐኒፋ ተናገሩት ተብሎ የተዘገበ ንግግር አለ ምን ያሉ ለምሳሌ እሳቸው والله تعالى يدعى من اعلى لا من اسفل لان الاسفل ليس من وصف الربوبيه والالوهيه في شيء الله سبحانه وتعالى من ما صنعوا ወደ ላይ ነው አይደለም እንዴ ይህ በእያንዳንዱ ሰው ልቦና ውስጥ አላህ Subhanahu Wa Ta'ala ያስቀመጠው ተፈጥሯዊ የሆነ እውነታ ነው አላህ Subhanahu Wa Ta'ala ከፍጥረት ዓለሙ የበላይ ስለመሆኑ ማለት ነው አንድ ሰው ዱዓ ሲያደርግ ግድ ወደ ላይ ነው እና አላህ የሚለመነውና ሰዎች ሊማጸኑት የሚገባው በዚህ መልኩ ነው ማለት ነው ወደ ታች አይደለም አሉ አልኢማም አቡ ሐኒፋ አላህ Subhanahu Wa Ta'ala የበላይ ስለመሆኑ መረጃ ያቀርቡ ነው በፊጥራ ማለት ነው ለምን لان الاسفل ليس من وصف الربوبيه والالوهيه في شيء የበታችነት ከሩቡቢያም ከኡሉሂያም ባህሪ በፍጹም አይደለም አሉ ሩቡቢያና ኡሉሂያ ለሁለት ከፍለው ያዩት ነው ማለት ነው እሳቸው እንደዚሁም ደግሞ ሌሎች አኢማዎች ጠቅለል ያሉ ንግግሮች አላቸው ነገር ግን ከዛ መካከል የተወሰኑት ኢንሻአላህ ወይም አንድ ሁለቱም ብቻ ለማየት እንሞክራለን ምን ያለ ለምሳሌ አቡ ሐቲም መሐመድ ኢብኑ ሒባን ማለት ነው ሌላ አቡ ሐቲም አለ አቡ ሐቲም الرازي እሱ አይደለም ይሄኛው ኢብኑ ሒባን ነው ይሄኛው من يلال هنا كتاب مجبي عليه الحمد لله المتفرد بوحدانية الألوهية المتعزز بعظمة الربوبية إلى آخره الله سبحانه وتعالى لسو مسكانا يتكبانو بچنيا أملاك بمهونو مسكانا يقباون لازم دمو يبلاي جيتا بمهونو لازم دمو أشنا فينا كلهم يبلاي يهونا بحري يتكباو نوالتنا إلى آخره كذي ሌላ ግን ወይም ከዚህ ውጭ ግልጽ የሆኑ የተቀመጡና ቅድም የተጠቀሱት ነገሮች ሁሉ ውድቅ የሚያደርጉ አባባል ያላቸው አንድ ኢማም አሉ አልኢማም ኢብኑ በጣህ አልዑክበሪ
ምን ይላሉ ኢባና በሚባለው ኪታባቸው ላይ ስለ ተውሂድ ሲናገሩ ማለት ነው። እኛ እንግዲህ የሚያሳስበን ቃሉ አይደለም ብለናል። ቃሉ ቢያሳስበን ኖሮ ለምሳሌ ተውሂድ አልኡሉሂያን ተውሂድ አልዒባዳ መባል ይቻላል ማለት እያልን አንናገርም ነበር። ዋናው ይዘቱ ነው፣ ግልጽ ነው። ውስጡ ያለው መድሙኑ ነው የሚታየው ማለት ነው እንጂ እንደ ዒባዳ አድርገን የመጀመሪያ ተግባራችን ሰዎችን ተውሂድ ለሶስት እንደሚከፈል ማወቅ አለብህ፣ ለሶስት እንደሚከፈል ካላወቅ ተውሂድ ሩቡብያ ምናምን የሚለውን አረብኛ ቃላቱን ካላጠና ችግር አለብህ እያልን እንድንነዛ አይደለም። ዋና የሚፈለገው ማረጋገጥ ነው። ምን ይላል الإمام أبو عبد الله بن بطة العكبري وذلك أن أصل الإيمان بالله الذي يجب على الخلق اعتقاده في إثبات الإيمان به 3 أشياء بالله ما من سبال بمان يوم سوش لا إهنن بالله ما من يبالن قد اللي يمالو كفلقوا مموالة የሚገባቸው 3 ነገሮች አሉ ይለናል። أحدها يمجمروا أن يعتقد العبد ربانيته ليكون بذلك مباينا لمذهب أهل التعطيل الذين لا يثبتون صانعه አንድ ሰው የአላህ Subhanahu Wa Ta'ala ጌትነት ሊያረጋግጥ ይገባል። ይሄ ተውሂድ ምንድነው? በመጣ እንግዲህ በአራተኛው ክፍለ ዘመን አካባቢ ነበሩ ናቸው። የምተይሚያ ነግሯቸው ነው አይባልም። أن يعتقد العبد ربانيته የአላህ Subhanahu Wa Ta'ala ጌትነት ሊያረጋግጥ ይገባልና ሊያምንበት ይገባል ማለት ነው። ይሄን ካደረገ ከየትኛው የሽርክ አይነት ይወጣል ወይም ደግሞ ከየትኛው የሽርክ ባለቤት ሰዎች ተግባር ይነጻል ማለት ነው። ليكون بذلك مباينا لمذهب أهل التعطيل الذين لا يثبتون صانعا أهل التعطيل በአላህ መኖር የማያምኑ አንዳንድ ኩራተኛ ግለሰቦች አሉ። በታሪክ ላይ የተዘገቡ ጥቂት ሰዎች ናቸው እነዚህ ሰዎች። ነገር ግን እንደዛም ሆኖ የአላህ Subhanahu Wa Ta'ala አለመኖር ሙሉ ለሙሉ በልባቸው አያምኑበትም። ይህ ከተፈጥሯዊ ስሜት ጋር የሚጋጭ ነውና ከአእምሮም ጋር ሙሉ ለሙሉ የሚላተም ስለሆነ አእምሮአቸውን ህሊናቸውን ላይቀበሉ አይችልም በውስጣቸው ማለት ነው። ፊርዓውን እንኳን አን ረብኩም አልአዕላ የተባለውን አላህ Subhanahu Wa Ta'ala ስለሱ ሲነግረን ምንድነው ያለው? وجحدوا بها واستيقنتها انفسهم ظلما وعلوا ይሄን ነገር ካዱ በመላሳቸው ማለት ነው። ነገር ግን ልባቸው አረጋግጦታል ይላል አላህ Subhanahu Wa Ta'ala። እንደዚሁም ሙሳ ለፊርዓውን ብሎት ነበር قال لقد علمت ما انزل هؤلاء الا رب السماوات والارض بصائر واني لاظنك يا فرعون مثبورا. طيب ሁለተኛው ደግሞ አሉ ابن بطة ان يعتقد وحدانيته ليكون مباينا بذلك لمذهب اهل الشرك الذين اقروا بالصانع واشركوا معه في العباده غيره የአላህ Subhanahu Wa Ta'ala አንድነት ማረጋገጥ አለበት። ይሄን ካረጋገጠ እነዚያ አላህ አለ ብለው የሱን ጌትነት ተቀብለው ነገር ግን ከሱ ጋር ሌሎችን አማልክትን ከሚያጋሩ ሰዎች መንገድ ወጥቷል ማለት ነው። ከእንደዚህ አይነት ሽርክ ራሱን አጥርቷል ማለት ነው። ይህ ምንድነው? የትኛው የተውሂድ ዘርፍ ነው ይሄኛው? الألوهية. ሶስተኛው ደግሞ ይላል والثالث أن يعتقده موصوفا بالصفات التي لا يجوز إلا أن يكون موصوفا بها من العلم والقدرة والحكمة وسائر ما وصف به نفسه في كتابه. الله سبحانه وتعالى لسه بجاي የሚገቡ ታላላቅና መልካም ባህሪያት እንዳሉት ማወቅ እንደ ዒልም ማለት ነው። እውቀት፣ ሁሉን ነገር አድራጊነት፣ ቻይነትና ጥበበኝነት እና እነዚህን የሚሳሰሉ በቁርአንና በሐዲስ ላይ የመጡ የሱን ባህሪያት አስመልክቶ ማለት ነው። ይህ ምንድነው? ተውሂድ አልአስማእ ወሲፋት። طيب من يالقطلو يتوسن ነገሮች ከተናገረ በኋላ ولأن نجد الله تعالى قد خاطب عباده ይሄ እንግዲህ ትልቅ መረጃ ነው ማለት ነው። ቅድም ተከሻለሁ ولأن نجد الله تعالى قد خاطب عباده بدعائهم إلى اعتقاد كل واحدة من هذه الثلاث والإيمان بها. الله سبحانه وتعالى ባሮቹን የእያንዳንዱ የተውሂድ ዘርፍ ላይ እምነት እንዲኖራቸው በቁርአን ላይ አዟቸዋል። ስለ ተውሂድ ሩቡቢያ የሚያወሩ አንቀጾች አሉ። ስለሌሎችም የተውሂድ ዘርፎች የሚያወሩ የቁርአን አንቀጾች አሉ። ስለዚህ ይሄ የሚያመለክተው ምንድነው? ተውሂድ 3 ዘርፎች እንዳሉት ነው። እነዚህ 3 ዘርፎች ሁሉንም መሟላት አለባቸው። የተለያዩና የማይገናኙ ነገር አድርገን ማሰብ የለብንም። ይሄን ነገር እንግዲህ ቅድም አደራ ብለናል ማለት ነው። ሌላው ተውሂድ ለ3 ይከፈላል ብለን ስንናገር አንዳንድ ከዚህ ጋር ተያይዘው የሚመጡ ጉዳዮች አሉ። አራተኛ የተውሂድ ክፍል አለ ወይ? ለምሳሌ ተውሂድ الحاكمية የሚባል አንዳንድ ሰዎች ይህ አራተኛ የተውሂድ ዘርፍ ነው ብለው ያስቀመጡበት ሁኔታ አለ። ነገር ግን ይህ አባባል ትክክል አይደለም። نعم الله سبحانه وتعالى በብቸኝነት ሁሉን ነገር ፈራጅ ነው። መብቱም ለሱ ነው። የፈጠረን እሱ እንደሆነ ድረስ እሱ እስከሆነ ድረስ እኛንም በዱንያም በአኺራም ጉዳይ ሊፈርደንና በተጣላንበት ጉዳይ ላይ ፍርድ ሊሰጥ የሚገባው እሱ ብቻ ነው ማለት ነው። ይህ ሐኪሚያ ሲባል የሚፈለግበት حكم كوني كهنا ይህ ሩቡቢያ ውስጥ ይገባል። حكم كوني ማለት አላህ Subhanahu Wa Ta'ala
ስለ ፍጥረት ዓለሙ አስመልክቶ ወይም ደግሞ ስለሚፈጽማቸው ተግባራት አስመልክቶ የሚፈርደው ፍርድ ማለት ነው። ይሄ ሁክም ምንድነው? ወላ ሙዓቂበ ለሁክሚሂ እንደሚለው አላህ Subhanahu Wa Ta'ala ከፈረደ خلاص والله يحكم لا معقب لحكمه وهو سريع الحساب። ይሄ ሁክም ከውኒ ነው። ነገር ግን አላህ Subhanahu Wa Ta'ala እኛ የምንሰራውን ተግባር ምን ማድረግ እንዳለብን የሚያመላክተን የቁርአን አንቀጾች አሉ። እነዚህ ሁክሞች ናቸው። ይሄ ሁክም ሸርዒ ነው። ለምሳሌ يا أيها الذين آمنوا أوفوا بالعقود وحلت لكم بهيمة الأنعام إلا ما يتلى عليكم غير محل الصيد وأنتم حرم إن الله يحكم ما يريد. ይሄ ሁክም ሸርዒ ነው። ሁለቱም ለአላህ ብቸኛ መብት ነው። ለአላህ ብቻ የሚገባ ነው ማለት ነው። ስለዚህ ይሄ ሐኪምያ ሲሉ እነሱ የሚፈልጉበት ሁክም እዚህ ላይ ወይ ሩቡብያ ውስጥ ይገባል ወይ ኡሉሂያ ውስጥ ይገባል ማለት ነው። ሁክም ሸርዒ ከሆነ ኡሉሂያ ውስጥ ይገባል። ለዚህ ነው ሙሐመድ ኢብኑ አብዱል ወሃብ ረሂመሁላህ ተዓላ ኪታብ ተውሂድ ላይ አብዛኛው ያተኮረበት ጉዳይ የተውሂድ الኡሉሂያን ዘርፍ ነበር። ከመሆኑም ጋር ግን እዛ ውስጥ የሚገቡ የተውሂድ ዘርፎች አሉ ከሁክም ጋር የተያዙ እነሱን ጠቅሰዋቸዋል። ለምሳሌ باب من أطاع العلماء والأمراء في تحريم ما أحل الله أو تحليل ما حرم الله فقد اتخذهم أربابا. باب قول الله تعالى ألم تر إلى الذين يزعمون أنهم آمنوا بما أنزل إليك وما أنزل من قبلك يريدون أن يتحاكموا إلى الطاغوت وقد أمروا أن يكفروا به. እነዚህ ነገሮች ከኡሉሂያ ጋር የተቆራኙና የተያዙ ስለሆኑ በዚህ ኡሉሂያ ላይ በሚያነጣጥረው ክታብ ውስጥ ተጠቅሰው እናገኛቸዋለን ማለት። ስለዚህ ሰዎችም አረሱትም አንደኛ ለማስታወስ ነው እንዳይባል ማለት ነው። ይሄ አዲስ ቅስም ወይም ደግሞ አዲስ ፈልጥ የመጣው ሁለተኛ ደግሞ ሁለቱ የተውሂድ ዘርፎች ውስጥ ያለ ነውና ለምን እንደ አዲስ መጠቀስ አስፈለገ? ሰዎች ምናልባት ይሄንን የሚያደርጉት አብዛኛዎቹ ይሄን ተውሂድ الحاكمية በጣም ከፍ አድርገው የሚያርገበግቡት ሰዎች የሚፈልጉበት ዓላማ ምንድነው? እኛም የምንታገልበት ዓላማ ስልጣን ለመጨበጥ የምናደርገው ሩጫ ለፖለቲካ የምናደርገው ልፋትና ትጋት በአጠቃላይ ከተውሂድ ይመደባል ማለት ነው። ነገር ግን ይህ ሩጫ ይህ ልፋት አላህ Subhanahu Wa Ta'ala በዘረጋው መንገድ ረሱል ሰለላሁ ዐለይሂ ወሰለም ባስተማሩት አስተምሮ ላይ የተመሰረተ ካልሆነ ከንቱ መና ነው የሚሆነው ማለት ነው። እንደዚሁም ሌሎች የተውሂድ ክፍሎችን ምናልባት ለይቶ ማውጣት ይቻላል። በእነሱ አባባል እንግዲህ ተውሂድ الحاكمية ከሁለት አንድ ውስጥ የሚገባ ከሆነ በእነሱ አባባል ሌሎችን የተውሂድ ዘርፎች እንግዲህ ነጥለን ያወጣን አዳዲስ የተውሂድ ክፍሎችን እናመልጥና ከዛ እናመጣ ነው ማለት ነው። ከዛ በኋላ እንግዲህ ስንት ሊሆን ነው? 4 5 አይደለም የዛኔ ብዙ ሊደርስ ይችላል ማለት ነው። ተውሂድ الخوف لله عز وجل بياوጣለ ተውሂድ التوكل على الله عز وجل ተውሂድ الدعاء الى اخره ይሄ ትክክል አይሆንም ማለት ነው። ስለዚህ ይሄ አባባል ውድቅ የሆነ አባባል ነው ማለት ነው። ሰለፎች ወይም ከዛ በፊት የነበሩ ሰዎች ይሄንን ስላላጡት የነሱም ነገር ከሁሉም የበለጠ ዕውቀት አዘለ ስለሆነ በሶስት መልኩ አስቀመጡት ማለት ነው። የነሱን ፈለግ መከተል ተፈላጊ ነው። እዚህ ላይ ሌላ የተውሂድ ክፍል ተደርጎ የሚቆጠር ደግሞ አለ። አንዳንድ ዑለማዎች ይሄንን ተቀብለውታል። ተውሂድ አልሙታበዓ የሚባል ተውሂድ አልሙታበዓ ረሱል ሰለላሁ ዐለይሂ ወሰለም በብቸኝነት መከተል ከሳቸው መንገድ ውጭ ሌላ መንገድ እንደሌለ መረጋገጥ ማለት ነው። አላህ Subhanahu Wa Ta'ala በብቸኝነት እንደምናመልከው ሁሉ ረሱል ሰለላሁ ዐለይሂ ወሰለም ደግሞ በብቸኝነት ልንከተላቸውና በእሳቸው ፈለግ ላይ ልንጓዝ ይገባል። ስለዚህ ይሄ የተውሂድ ክፍል ውስጥ ይገባል ብለው አንዳንድ ሰዎች አራተኛ ክፍል አደረጉት። ይህም ስህተት ነው። ወለው ቃለ به من قال ምክንያቱም ይህ ትክክል ነው። ረሱል ሰለላሁ ዐለይሂ ወሰለም ብቸኛ የኛ አርአያ ናቸው። እሳቸው መከተል የግድ ነው። ከእሳቸው መንገድ ውጭ ሌላ መንገድ የለንም። ግን አሁን እኛ የምናወራው ስለ ተውሂድ الخالق ነው። ስለ አላህ Subhanahu Wa Ta'ala ተውሂድ ነው የምናወራው። የረሱል ሰለላሁ ዐለይሂ ወሰለም ተውሂድ ወይም ደግሞ ለኢማን ሸርጥ የሚሆኑ ወይም ደግሞ ለመልካም ስራ ሸርጥ የሚሆኑ ተግባሮች ተውሂድ ውስጥ እዚህ ውስጥ መግባት ያስፈልጋቸው። ግልጽ አይደለም? እኛ የምናወራው ስለ ተውሂድ الخالق ነው። ስለዚህ ሁለቱ ተለይተው መታየት አለባቸው ማለት ነው። ሌላው ይህ ቅድም የጠቀስኩላችሁ ሩቡብያ ኡሉሂያ አልአስማ ወሲፋት የሚሉት አገላለጾች በዚህ ቃል ላይ ተመርኩዘው የግድ መጠቀስ የለባቸውም ወይም ደግሞ ዒባዳ አይደለም። እኛ ይሄንን ነገር የምናደርገው ለሰዎች ግልጽ እንዲሆንና ዒልምን ለነሱ ለማቅረብ ነው። ቀረብ ብሎ ለነሱ ቀሏቸው እንዲገነዘቡት ነው ማለት ነው። ይሄንን ከሚያረጋግጡት ነገሮች አንዱ ዑለማዎች አንዳንድ ጊዜ ተውሂድን ለሶስት ሳይሆን ለሁለት ሲከፍሉት እናያለን። ተውሂድ አልማዕሪፋ ወልኢስባት አንደኛው ክፍል ነው። ተውሂድ القصد والطلب ቅድም ለምሳሌ ኢብኑ ቀይም ንግግር ላይ ይሄን የሚሳሰሉ አንዳንድ ቃላትን አሳልፈናል። ይህ ከመጀመሪያው ጋር አይጋጭም። ተውሂድ አልማዕሪፋ ወልኢስባት ማለት ለአላህ Subhanahu Wa Ta'ala የሚገቡ ባህሪያትን ለሱ የሚገቡ መልካም ስሞችን ጌትነቱንም እንደዚሁ ሁሉ ነገር አድራጊ መሆኑን ኃያል ጌታ
ምሉ የሆኑ ባህሪዎች ያሉት መሆኑን ከማረጋገጥ ጋራ የተጎዳኘ ነው ማለት ነው። ይህ የተውሂድ ክፍል ቅድም የጠቀስናቸውን ሁለቱን የተውሂድ ክፍሎችን ያጠቃልላል፣ ሩቡብያንና አልአስማኡ ወሲፋት። القصد والطلب ደግሞ ቅድም ጠቀስ እንዳደረግነው ከኡሉሂያ ጋር የተቆራኘ ነው ማለት ነው። ነገር ግን ይህ ሁለተኛ የጠቀስኩት ለምሳሌ ተውሂድን ለሁለት የከፈሉበት ግንዛቤ ወይም ኢዕቲባር ከመጀመሪያው ኢዕቲባር ጋር አንድ አይደለም፣ በሌላ ኢዕቲባር ነው ለሁለት የተከፈለው። ለዚህ ነው ሁለቱ የሚጋጩ ነገሮች አይደለም የምንለው። የመጀመሪያው ለሶስት የከፈልንበት ሁኔታ ያ باعتبار موضوعه ومتعلقه ነው። የተውሂድን موضوعን ስናየው ለምሳሌ ሩቡብያ ኡሉሂያና አልአስማኡ ወሲፋት ነው ርዕሶቹ ዋናው ይዘቱ ማለት ነው። በሌላ አገናዛዘብ ደግሞ ወይም በሌላ ደግሞ ኢዕቲባር አመለካከት አንድ ሰው ማድረግ የሚገባውን ነገር ስናስተውል ሁለት ነገሮች አሉ ከኛ ጋር በተያያዘ መልኩ ማለት ነው። باعتبار ما يجب على العبد نحو هذا التوحيد ማለት ነው من العلم والعمل ይህ የተውሂድ ክፍል القصد والطلب የሚለው ማለት ነው። እና المعرفة والإثبات በቅድም የጠቀስኩት ከዚህ ጋር የተገናኘ ነው ማለት ነው። ይሄ አከፋፈል ለሁለት ስንከፍለው በዚህ ኢዕቲባር ላይ የተመረኮዘ ነው ማለት ነው። ምሳሌ እንሰጣቸዋለሁ ይሄ ግልጽ እንዲሆን የማይጋጩ ነገሮች መሆናቸውን ለመጠቆም ማለት ነው። ለምሳሌ ሰዎች ለሁለት ይከፈላሉ ይላሉ፣ ሙስሊምና ካፊር። ይሄ ነው የትክክለኛ መስፈርት ወይም ትክክለኛ መመዘኛ ተደርጎ የሚቆጠረው። هو الذي خلقكم فمنكم كافر ومنكم مؤمن። ሰዎች ለሁለት ይከፈላሉ ማለት ነው፣ ወይ ሙስሊም ነው ወይ ካፊር ነው። ይሄ ትክክል ነው አይደለም? طيب ሌላ ሰው ይመጣና ደግሞ ሰዎች ለሶስት ይከፈላሉ ይላል፣ ህፃናት፣ ወጣቶች፣ አዛውንት። ይሄ ከቅድሙ ጋር ይጋጫል። የቅድሙ በእምነት ነው የተከፋፈሉት፣ አሁን ደግሞ በእድሜ ነው። ግልጽ ነው አይደለም? ልክ እንደዚሁ ማለት ነው። የሚጋጩ ነገሮች እንዳይመስሉ እነዚህ ነገሮች ለማለት على كل حال እነዚህ ነገሮች በአጠቃላይ የተውሂድን ወጥነትና ተውሂድ ሲባል ከቃሉ ጀምሮ እሱን ለሶስት ወይም ለሁለት መክፈል ከሚለው አመለካከት ጀምሮ እንዲሁ ዝም ብሎ ሰዎች ተፈላስፈው ያመጡት ፈሊጥ እንዳልሆነ የሚጠቁሙ ነገሮች ናቸው። أسأل الله عز وجل أن يوفقني وإياكم لما يحبه ويرضاه وصلى الله وسلم وبارك على عبده ورسوله محمد. አልሀበሻ ኢስላማዊ ካሴቶችና መጽሐፎች መሸጫ ይህንን ትምህርት ሲያቀርብሎ ታላቅ ደስታ ይሰማዋል። በተጨማሪም አልሀበሻ በካሴት በሲዲ በመጽሐፎች የተለያዩ ትምህርቶችን ስላዘጋጀሎ ይምጡና ይጎብኙ። አድራሻችን ሰፈር በኒ መስጂድ ሸዋ ሱፐርማርኬት በስተጀርባ ሀግቤስ አጠገብ። ስልክ 011 65 50 014 ሞባይል 0911 037303 አልሀበሻ ኢስላማዊ መጽሐፎችና ካሴቶች መሸጫ